ስሜ ታከለ ታደሰ ይባላል። ኦኬ ከሲዳማ ክልል ከሐዋሳ ከተማ ከላይፍ አግሮ ትምህርት ቤት ነው። ዛሬ ጉብኝት ኖሮን ለመጣን ወደ አዲስ አበባ ሞያ ቅርንጫፍ ማበጠሪያውንና የቡና ቆሊትን ለማየት ነው መጣ ነው። በዛ እንደ ኢንተርንሺፕ ለማድረግ። ኦኬ በጣም አሪፍ ጥያቄ ነው። ሞራ አሁን ሐዋሳ ስንማር ቴዎሬቲካሊ ብቻ ነው ብዙ ነገሮችን እየተማርን የነበረው። ያው እንትኑም ፕራክቲካሊም ያለው ነገር ቢኖርም ቢያንስ እንዲሰፋ ባለ ወይ ልናይ አልቻልንም ነበር። ያው ግን ካፒንጉንም እዛ ስንማር ነበር፣ ሮስቲንጉንም ስንማር ነበር። ያ ግን ለምንድን ነው የምጠቅመው? በትምህርታችን በኩል ቴዎሬቲካሊ ለመደገፍ ነበር። አሁን ግን ግልጽ በሆነ ሰፊ በሆነ ወይ አለ በተባለ ፋብሪካ በሀገራችን እሱን ልናይ ችለናልና ጥሩ ኤክስፒሪያንስ አግኝቻለሁ። በፊት በቲዮሪ ብቻ በትንሹ እውቀት ያገኘሁትን ነገር አሁን ሰፋ አድርጌ አግኝቻለሁ። እውነት ለማውራት እኔ አልጠበኩም። በተለይ ቲዮሪ ነገር ላይ ብቻ ዲፔንድ የሚሆን መስሎኝ ነበር። የሆነ የቡናውን ነገር በፊት ብዙም ባላቅም ግን በጣም የተመቸኝ ኦቨርን የተመቸኝ በተለይ የመጨረሻ ክላስ የማርኬቲንግ የሚባል በህይወቴ ማረሳው ነገር ነው ያገኘሁት። በጣም አሪፍ ነበር። በቃ እኔ በፊት ያው ፓሽኑ አለኝ ለመማር አትልም አለኝ፣ ግን በቃ ካየሁም በኋላ ማቆም ይመስለኝ ነበር። ነገር ግን በዛ ላይ ራሱንም ማስተር ባደረገው በቡና ብቻ ሳይሆን በአካዳሚካሊም በሌላ ትምህርት ማስተር ባደረገው በቡናም ላይ ማስተር ባደረገው ሰው በመማሬ አንድ እውነት በጣም ደስ ብሎኛል። ስቀጥል ደግሞ ኪው ግሬደር አሸናፊን ያገኘሁት ከዚህ በፊት የሆነ አይተም አታውቀው ነገር አለ አይደል? በእንደዚህ አይነት ዘርፍ በቡናው ዘርፍ ቡና እንዲህ ነው እስከማስብል ደረጃ ከአሸናፊ አግኝቻለሁኝ። በጣም ላመሰግነው እወዳለሁኝ። በተለይ እቺ ቅድም ብያለሁና ማርኬቲንግ ክላስ ሲያስተምርና የቡና አመጣጥን ሂስትሪውን ሲያስተምር በቃ ቦልድ ነው ያስተማረን። በቡና በኩል ለኔ ቦልድ ነው ብዬ ወደፊትም ማወራው ሚስተር አሸናፊ ነው። አሁን መንቀሳቀስ ያለብን እኛ በተለይ ወጣቶች ያለውን ነገር ነባራዊ ነገር እያየን ነው። ሀገራችን የምትታወቀው ሞር ከሳይንሱ ይልቅ አግሪ ላይ ያለውን ነገር ወደ ሳይንቲፊክ በመቀየር ነውና ወደ ቡና ሴክተር መግባት የምትፈልጉ የሀገሬ የሐዋሳ ልጆች ላይፍ አግሮ መታችሁ ምርጫችሁ አድርጋችሁ ብትሳተፉ ታተርፉበታላችሁ። ቡና ደግሞ ታውቆ የሚገባ ሴክተር ስለሆነ እንዲሁ ሌላ ስራ አይደለም። አውቀን ስንገባ ደግሞ ሞር ኤፊሽንት እንሆናለን። ኤክስፒሪየንስ ያለው ሰው አይበላም፣ ብዙም አይጎዳም፣ ጥሩ ነገር ያገኛልና በዛ አካባቢ የምትገኙ ይህ እድል እንዳያመልጣችሁ እላለሁ። እንደ መጀመሪያ ባች ጥሩ ነገር አግኝቻለሁ። ኦኬ እዚያ ያላችሁ ኦንላይን ብዙ ቻናሎች አሏቸው፣ ቲክቶክ፣ ፌስቡክ፣ ዩቲዩብ። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ ፎሎ አድርጓቸው፣ ተከታተሏቸው። ያለው መረጃ ይዛ ይለቃሉ። አመሰግናለሁ።